السلام عليكم ورحمة الله وبركاته. ود ቤተሰቦቼ እህት ወንድሞቼ ክርስቲያን ወገኖቼ ሰላም ብያለሁኝ። እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ቤተሰቦቼ ዛሬ እስኪ ጎመን እናፈቃችሁን እንዴ? የአገር ቤት ጎመን ማለት ነው እላችኋለሁ። አሁን ዛሬ እስኪ ጎመን ልስራ አልኩኝና ኩሽና ገባሁኝ። ምን ትላላችሁ እናንተ? የናፈቃችሁ ካላችሁ ማለት ነው። እንዴት ይዟችኋል? ጤና አፍያ? ጠፋሁኝ አይደል? ኢንሻአላህ ከዛ በኋላ አልጠፋም፣ በየጊዜው እመጣለሁኝ። እናንተም ናፍቃችሁኛል እኮ ዝም ብዬ ነው እንጂ መልጠፋው ወድጄ አይደለም፣ ስትናፍቁኝ ነው እላችኋለሁ። ቤተሰቦቼ በርቱ፣ አላህ ይጠብቃችሁ። እስኪ ወደ ጎመናችን ጋር እንሂድ። የጨረስንበት ያሳያቸዋለሁኝ። አላህ ይጠብቃችሁ። አላህ ከእናንተ ይሁን። አብረን እንሆን። አልሐምዱሊላሂ አለዚ አንዘለ ዐላ ዐብዲሂል ኪታበ ወለም የጅዐል ለሁ ዒወጃ قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك يقولش تنكر سيدنا بلش متاسبي كونه نجيشن أتفري من أربعة تلانت لبشن سلسبرو من أربعة تلانت أمنتشن سلبلو من أربعة ببزو سووش من نجاجري هونش አንገትሽን ስላስደፉሽ ነገሽን ለመጀመር አትፍሪ። ምንም እንደ አዲስ መጀመርን መቼም ቢሆን አትፍሪ። ሁሉም ሰው የራሱ ጉዱፍ አለበት። ሁሉም ሰው የራሱ ተሸክሞ እየዞረ የሰው ማውራቱ ልማዱ ነው። ደግሞ ያየ ሰው ነው ሚማ